በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ ልጆች ደህና ናችሁ? ደህና እግዚአብሔር ይመስገን። በጣም በጣም ጎበዞች ናችሁ። እኔም እንደናንተ ተማሪ እንደሆንኩኝ ታውቃላችሁ አይደል? ሁሉ ጊዜ እማራለሁ ከእናንተ ጋር። ፊደል እማራለሁ፣ ንባብ እማራለሁ ከእናንተ ጋር አንድ ላይ ነው የምንማረው። እሺ ጎበዙ። በእግዚአብሔር ቤት ስንማር ልቅ ሰው እንሆናለን እና እናንተም እንዴት እንደምታጠኑ ትምህርታችሁ እንዴት እንደምትወዱ እንዴት እንደምትከታተሉ ሁሉ ጊዜ እያየው ነው እኔ እያየው ነው ማለት ነው። እና በጣም ነው ደስ የሚለኝ በእናንተ። እግዚአብሔር ያሳድግልን፣ እግዚአብሔር ያሳድጋችሁ። አሜን። በርቱ። የምታደርጉትን ሁሉ በጣም እግዚአብሔር የሚወደው ነው። መዝሙር ታጠናላችሁ፣ ፊደል ታጠናላችሁ፣ እርስ በርሳችሁ መምህራኑም የቤት ስራ ሲሰጧችሁ ተቀብላችሁ እየሰራችሁ ነው። አሁንም ደግሞ በጣም ትላልቅ አባቶች እየጋበዙ እያስተማሯችሁ ነው። ይሄ እናንተ ምግብ ያስፈልጋል አይደል? ሁሉ ጊዜ በየቀኑ ምግብ ያስፈልጋል። ይሄ እናት አባታችሁን ይሰጧችኋል ምግብ። እንደገና ደግሞ የቤተ ክርስቲያን መምህራን ደግሞ መንፈሳዊ ምግብ ይሰጧችኋል ማለት ነው። እየሰጧችሁ ነው። ምክንያቱም ምግብ የተለያየ ነው። የአእምሮ ምግብ አለ፣ የመንፈስ ስጋ ምግብ ደግሞ አለ። ስለዚህ የተሟላ እድገት እንዲኖራችሁ የተለያዩ ምግቦች አሉ ማለት ነው። ስለዚህ እናት አባት በየቀኑ የሚበላውን ምግብ ያቀርባሉ። መምህራችንም ሲያስተምሩ ሰምታችኋቸዋል አይደለ? ቅድም እናት አባታችሁን ያን ሁላ ስለ እናንተ የሚለፉት እናንተም ደግሞ እነሱን በመታዘዝ እነሱን በማክበር የእግዚአብሔር ቃልን በመማር ደግ ሰው ለመሆን በመፈለግ ጌም ባለማብዛት አግዟቸው እያሉ ነበር። ሰምታችኋቸዋል? አዎ። እና አሁን መምህር ደግሞ እነሱ መንፈሳቸው ራሱ ዛሬ አንድ ምግብ ሰጥቷቸዋል ማለት ነው። ምን አይነት ምግብ? የመንፈስ ምግብ። ትምህርት ደግሞ የሆነ እውቀት ትማራላችሁ። እሱም የአእምሮ ምግብ ይባላል። ስለዚህ 3 አይነት ምግቦች አሉ ማለት ነው። የአእምሮ ምግብ አለ፣ የመንፈስ ምግብ አለ፣ የስጋ ምግብ ደግሞ አለ። እና እነዚህ በሙሉ የተሟላ እንዲሆንላችሁ ትምህርት ቤት ስትሄዱም ጎበዝ፣ ቤተክርስቲያን ስትሄዱም እግዚአብሔርን ቃል የሚከታተል እንደዚሁም ደግሞ ቤት ስትሆኑ ደግሞ እናት አባታችሁ ያላችሁን እያዳመጣችሁ ምግብ በስርዓቱ መመገብ፣ ከዛ በኋላ ጌም አለማብዛት፣ ትምህርትን መከታተል ያስፈልጋል እና ይሄ የተሟላ እድገት ይሆናል ማለት ነው። እሺ ልጆች፣ ስለዚህ እኔ አከብራችኋለሁ፣ ወዳችኋለሁ። ሁልጊዜም ከእናንተ ጋር ስለሆንኩኝ እዚህ እየተማርኩኝ ሌላ ቀንም ሳስፈልግ እኔ አለው። ምክንያቱም ከእናንተ ተማሪ ነኝ እንደናንተ ማለት ነው። እየተማርኩም እያስተማርኩም ማለት ነው። እናንተ ታስተምራላችሁ፣ እየተማራችሁ ታስተምራላችሁ። ከተወሰነ ከአመት በኋላ ለሚቀጥሉት ታስተምራላችሁ። ስለዚህ በአሁኑ ጊዜ ራሳችሁንም ማብቃት አለባችሁ ማለት ነው እንድታስተምሩ። ለምሳሌ በኮሪያኛ ታስተምራላችሁ፣ በእንግሊዝኛም ታስተምራላችሁ። በጣም ብዙ ኃላፊነት ነው ያለባችሁ እናንተ። መዝሙርም ታስጠናላችሁ። ይህ አሁን እናንተ በርትታችሁ ስታስተምሩ ነው ማስተማር የምትችሉት አይደለ? ያ በርትቶ ያልተማረ ማስተማር አይችልም። ለዛ ነው እና እግዚአብሔር ያሳድጋችሁ። መምህራችንም በእውነቱ እግዚአብሔር ያክብርልን፣ በጸጋ ይጠብቅልን። መምህርን እስኪ ቃለ ሕይወት ያሰማልን በሏቸው ሁላችሁም። ቃለ ሕይወት ያሰማልን። ይጠብቅልን፣ እግዚአብሔር ያክብርልን።